ምን እያለ ነው? እስቲ በደንብ እናዳምጠው። ምናልባት ቋንቋውን ትርጉም የምትችሉ ሰዎች ኮመንት ጻፉ፣ አለበዛ ደግሞ በስሜቱ ራሱ ልትረዱ ትችላላችሁ። እስቲ ሐሳባችሁን ኮመንት ላይ ግለጹ። ኮሮና መንግስት ትግራይን መንግስት ኢትዮጵያን ንሕና ደቅኹምስ ደኺሙና እዩ ዘሎ ንሕና ደቅኹምስ ጨኒቁና እዩ ዘሎ እምሮና ስሒትና ኢና ዘለና ንዓና ኣሚንኩም ውጊ ወዲ ውጊ ኣይትጀምሩ ተኩስና ክንጭምት ኣይንኽእልን ስሒትና ኢና ብቢሮን ወረቐትን ወድእዋ ሰላም ጎርዋ ብቢሮን ወረቐትን የኢትዮጵያ መንግስት እንዲሁ ደግሞ የትግራይ ክልላዊ መንግስት እኛን አምናችሁ ጦርነት እንዳትጀምሩ እኛ ጨንቆናል፣ ደክሞናል፣ ሰልችቶናል የሚል ነው። እንዲሁ ደግሞ ነገሮችን ሁሉ በጠረጴዛ ዙሪያ ወይም ደግሞ በእስክሪብቶ በወረቀት ላይ ጨርሱ የሚል ሐሳብና አስተያየት ነው። ይህ ግለሰብ እንደምትመለከቱት በቁጭትና በምሬት የተናገረ ያለው። ምናልባት በደንብ ቋንቋውን የምትችሉ ሰዎች ደግሞ አብራርታችሁ ኮመንት ላይ ብጽፉ ደስ ይለናል። ይህን ቪዲዮ ሼር፣ ሪፖስት አድርጉት።